ለምንድን ነው በእርግዝና ጊዜ ሆዳችሁ ትልቅ የማይሆነው? ዛሬ በዚህ ቪዲዮ ለምን ሆዳችሁ ትልቅ እንደማይሆን ነግራችኋለሁ ማለት ነው። የሁላችሁም ማለት ሳይሆን የአንዳንድ ሴቶች ሆድ። አንደኛው ነገር ምንድነው? በሚኖራችሁ ቁመት ምክንያት ነው። ረጅምና አጭር ስትሆኑ የሆዳችሁ መተለቅና ማደግ ይለያያል። ለምሳሌ ረጃጅም የሆኑ ሴቶች ያላቸው የሆዳቸው ሲገፋ ወይም ደግሞ በእርግዝናቸው ጊዜ ያላቸው የሆድ መጠን በአብዛኛው ትንሽ ሊሆን ይችላል። ይሄ ለምን ነው የሚፈጠረው? ልጃችሁ ረጅም ስለሆናችሁ ብዙ የሚያድግበት ቦታ ይኖረዋል። ስለዚህ ማህፀናችሁ ወደ ጎን ከመግፋት ይልቅ ወደ ላይ የማደግ አዝማሚያ ይኖረዋል ማለት ነው። አጭር ቁመት ያላችሁ ሴቶች ደግሞ ማህፀናችሁ ወደ ጎን ወይም ደግሞ ወደ ላይ ከማደግ ይልቅ ወደ ውጭ ይገፋል ማለት ነው። ምክንያቱም የዳላችሁና የታችኛው የጉድና ጡንቻችሁ መካከል ያለው ቦታ በጣም ትንሽ ስለሆነ ወደ ውጭ ነው እርግዝናው የሚወጣው ማለት ነው። ስለዚህ እርግዝናችሁ ወደ ውጭ ሊሆን ይችላል ማለት ነው። ሁለተኛው ደግሞ የህፃኑ አቀማመጥና ህፃኑ እንቅስቃሴ በሚያደርግበት ሰዓት ያንቺ የሆድ መተለቅና ማነስ ይወስነዋል ማለት ነው። ልጅሽ እንቅስቃሴ ሲያደርግና እንደገና ደግሞ የልጅሽ አቀማመጥ የሆድሽን ትልቀት ይወስነዋል ማለት ነው። ሶስተኛው ደግሞ የመጀመሪያ እርግዝናችሁ ከሆነ ህፃኑ በደንብ ገፍቶ ስለማይወጣ በዛ ምክንያት ሆዳችሁ ሊያንስ ይችላል ማለት ነው። አራተኛ የሽርቷ መብዛትና ማነስ የሆድሽን መተለቅና ማነስ ይወስነዋል ማለት ነው። አምስተኛው ደግሞ የህፃኑ መጠን መተለቅና ማነስ ወይም ደግሞ የህፃኑ ኪሎ መተለቅና ማነስ ያንቺን የሆድ መውጣትና ማደግ ይወስነዋል ማለት ነው። ስለዚህ እርግዝናችሁ ከሌላ ሴት እርግዝና ጋር ባታወዳድሩ በጣም አሪፍ። ምክንያቱም ከአንድ ሴት ሌላኛዋ ሴት የተለያዩ ምክንያቶች ሊኖሩ ስለሚችሉ ማለት ነው።